ሚሾዬ እጅሽን አንዴ ተጠቀሚበት። አንድ ሰው እንድሰድብ ነው። ይሄን ብላ በይልኝ አንዴ በእናትሽ በትልቁ አይዋ ይመቻው ያራዳልች ታርጃለሽ የታባታቸው ነገራቸው። እኔስ በልቼ ነው የምጮው። ሳትበሏት ኮምቱ በልታችሁ ነው ያቸው። የምሬን ነው። ታርጃለሽ እንዴ እንዴት ናችሁ? ደህና ናችሁ? አቤት በደረቁ አይነፋም በያቸው። እነዚህ በባሉ ሲለጠለጡ የነበሩ ናቸው። እባክህን ነቀሉት። እናትሽን ፊት አይተሽ ነይ፣ በመስታወት ራስሽን አይተሽ ነይ። በጣም ነው እንደ የበታችነት ስሜት አሰምታ ከመሆን ውስጥ የወጣሽው የኔ እናት። ሆነሽ ነው ምን ሆነሽ የኔ እናት? ማርያምን ሚሾ ብታይ ፊቷን ብታዩ እግዚአብሔርን ነው የምትይው። ማርያም ለሊት በህልምሽ ሁላ ለመመጭ ላሳይሽ በዛኛው ስልኬ ማርያምን ስታስፈራ ከደበናች ገነዝ ማርያም ገገማ ውጪ ቱጣ። ቆይ በእናትሽ እንዴቺ ሰውና ራሷ ደግሞ ሰው ትሰድባለች እንዴ? ውጪ አጋሰስ ፋራ አረ ገስት ላይ ከላይ አውሪ። ሰላም ነው። ገስት ላይ ከላይ አውሩ። እንደዚህ ያላጠላጥላ ሰው እንዴት በዚህ ፎቶ መጥቶ በኮንፊደንስ ያወራል? ግን የምር ኧረ በስመ አብ በጣም ደፋር እኮ ነው። አንቺ እያየኋት እኮ ነው። የሆነች ጅማራጅ እኮ ነው የምመስለው። አንቺ ኧረ በስመ አብ እርሷ ራሱ ብታይ እርሷ ራሱ የእንትን ነው የሚመስለው። ጎል ወለደ እንዴ ከባድ ነው። መድኃኒዓለም የሚያባቴ በነገራችን ላይ ያሽ ላባላችሁ ያለስማው ተመስገን አምላኬ ወይ ደግሞት ነው ዝም ያለችው። መጽሐፍ አለብሽ ኮሜንት ጻፊ ቢያት ዝም እንዳትል። የምር ለምን ዝም አለች? ኧረ ሚውጣ እንኳን በእናትሽ። እኔ እኮ ገብቻ ላያትም ለምን ራሴን አስቸግራለሁ ብዬ በጣም ስታበዛው ገብቻ ያታለሁ። አንቺ ፊቷ እቺ እኮ ማለት ነው ጭገሯ ድሬድ ሰርቶ ጭገሯን እንኳን ማሳት የማችል እቺ ድሬድ ሰርቶ ተጠቅልሎ የሆነ ባራቶሪ ሰርቶ ምናምን ደቅሎ ደሰው ታወራለች። እሱ ያምርሻል ተብላ ነው ያምርሻል ተብላ ነው። ወንድ አይደለ እንዴ? ውጣ ሲስጠላ በማርያም ውጣ። አይደብርህም እንዴ አንተ? ውጣ። ወንድ ጋር በርሳ እንመላለስም እኛ ደረጃችን እናውቃለን። አስወጣው ወይ እናቴ። እናንተ ባትኖሩ ስንት ያብድ ነበረ እናቴ። ወይ ወጣት ኔትወርኩ ነው። መጀመሪያም ሲጀመር እኮ እንትን አላላትም ኔትወርኩ በደንብ ነው። የበላው ክትራ ማላቀም ይኸው የኔ ናት። እኔ እያሞኩኝ ነው ልበላ። ምን እንደበላ ታውቃላችሁ? ከላይ ያላችሁ
እየገባችሁ አንዴ ስደቡኝ፣ ደስ ይለኛል። ስሰድቡኝ ቺክን አለበት፣ ድንች አለበት፣ ሰላጣ አለበት፣ ካሮት አለበት እና ደግሞ ከቺክን ጋር ትንሽ ደግሞ ስጋ አለበት እና ከታች እየሰደባችሁ ፕሊዝ። ምቀኞች በልታችሁ ማታውቁ እየተሳደባችሁ ዝም እንዳትሉ፣ ይደብረናል። የምሬን ነው። ደፋሮች ናቸው በእውነት። እሺ እንሆናለን እናቴ። ያው ጉማሬ ያለኝ ቴንኪዩ እያለ ብራዘር ይቀልዳለች። በዚህ አጋጣሚ ያበደ ተሳዳቢ ነክ ጨርቅን አጣል እንዴት አባቱ ያምራል። እየተደበርንባቸው እንደሆነ እኮ አላወቁም እነሱ። በእነሱ ቤት እየተደበሩብን ነው። ገባሽ አይደለ? ሰዓት እያሳለፍንባችሁ ነው። እኛ እየተደበሩ ቤታችንን እየከፈትን እየበላን እየጠጣን እኛ ስየዋጥን ነው የምናወራው እንዴ። ከባድ ነው። አመሰግናለሁ። ተጸጽቶ ማለት ነው በደንብ ቤት አባልሽ። አዎ ቴንኪዩ። አዎ ስራ የላትም ያለ ማላመጥ። በእሷ ጥርስም ልትገቢ ነው አንቺ ጎል ጥርስ። የምሬን ነው የምላችሁ። ሳቅ ራሱ ማለት ነው። ሳቅ ራሱ ደስ የሚለው ስትጠግቢ ነው። ሳትጠግቢ ምስኪው ሳቅና ጠግበሽ ምስኪው ሳቅ አንድ አይደለም። የምሬን ነው የምላችሁ። በልታችሁ ሳቁ። የምሬን ነው። እባካችሁ የልጅ ወተት መግዣ 300 ያኔ አንቺ ሴትዮ ለምን አትፋችኝም? የልጅ ወተት ትለኛለች። ያኔ እናት ውጪና ተሰደሽ ማለት ነው። በቅንድብሽ ቆመሽ የልጅሽን ወተት ስጪ። እኛም እናቴ ቤተሰቦቻችን እኛ አንችልም ሲሉን ተሰደን ልጆቻችንን ትተመተን የመንጮን ድንጋይ እየበላን ነው ልጆቻችን የምናሳድገው። ያኔ እናት ስልክሽ ቋርጊና የሁለት ወር የወተት ይገዛልሻል ሴትዮ። በቃምላክ ውጭልኝ። እኔ ጋ እየመጣሽ እንደዚህ ነው ኮመንት አትጣቢ። ቢሾ ደግሞ ስልኳን ከሸጠች በምን ትለምናለች እንዴ? እርገንዶት ያት እንዴ ምን ነው ስደት ላይ ያለው ታው ጭራሽ የለቀቅን መሰላችሁ እንዴ? የኔ እናት ሂጂ። እኛም በልጆቻችን ደግሞ እኮ እኔ የሚገርመኝ ማለት ነው 300 ብር ብቻ ነው የሚሉት። 200 አይገባም። መጨረሻው ስንት ነው? እና 3 ስትልሽ አንቺ 1000 እኮ ነው የሚጽፉት። ማርያምን 300 ትላለች። 300 አይጨምርም። ምን ሆናችሁ ነው እንዴ? እኔ ለራሴ ኑሮ ተወዶ እኔንም የልጅ አይ ግን ቢሾ ኑሮ ባይወደድ ቅድም ቅጠል እንበላለን። ትቀልዳለች። ብቻ አፌ ቁርጥ ይበል እንዴ? ለምናችሁ አላየሽም? ቃሪያ ስንበላ በዚህ ፈቃዳችን ያላለም ሳትማር ቀርተ ሳትማር ባትወር በጃ ፈቃድ ይላል እንዴ? ማርያምን ያበደ ልመና ነው እንዴ? ራሱ መለመኑ ይኸውልሽ ውዴ ቢቢ አሁን የዚህ ልጅ ልመና ማለት ነው። ከዚህ ስለሆነ ደስ ያለ ካለ መንጃ ፈቃድ አውጪልኝ እኮ። የየትኛው ይሁንልን እናንተ እናዋጣለት። ለዚህ ናግባ የህዝብ ነው ወይስ የባጃጅ ምናምን የፈለግከው? ናግባ ያንተ ይሻላል። የምር እንደዚህ ብለምን መንጃ ፈቃዱ ምን ትላላችሁ? እንዴት ዋላችሁ? የመንጃ ፈቃዱ ያበዳል። ማኪና እንገዛልሃለን። ና አናታም እንዴ መንጃ ፈቃድ ሆናለ። እኛ መንጃ ፈቃድ አትመስከረ እያሰብኩ ነው። ኑሬን እያሰብኩ ነው። እኔ እንኳን ለሜካፕ ዋካችሁ ምን እንደሚታውቃላችሁ መንጃ ፈቃዱ መኪና እንገዛለን በይው። የልመና ቀን ሆነ እንዴ? ቅዳሜ እኮ እንደዚህ ነው። እናቴ አዳምጡኝማ። ይኸውልሽ እናቱ 300 ብር አይደለ ልጅሽ ወተት የፈለግሽው? ስንት ልጆች ናቸው አሉት? 10 ኪሎ ስንዴ ትገዛለሽ የኔ እናት። እኛ በ97 10 ኪሎ ስንዴ ገዝተን የኔ እናት እሷን እጥፍጥፍ ታረጊና አሁን ዘመናዊ ይሆናል አምባሻ። ድሮ በስሙኒ ነበር በ50 ሳንቲ ነበር። ከ50 ሳንቲ አሁን 200 ምናምን ገብታለች መሰለኝ አምባሻዋን። እሷን ማንም ይደውለው ማንም ይደውለው ላታውና የመንጃ ፈቃዱ ሌላ ወተት የምትፈልግ መጥታለች። እኛ ላሞች ነን እንዴ?
እንዴ? እኛ ወተት ላሙ የወተት ላም የፈረንጅ ላም ነን እንደኛ ነው ምን ነው ሲያዩ እንደዛ ነው ምን መስላችሁ? አረ ፈጣሪን ፍሩ። እኛ እኮ ከሞቴ ጋር አይደለን በህይወት ያለ ጋር አይደለን የደገሰ ጋር አይደለን እድርተኛው ጋር አይደለን ተሰደን ነው እኮ ያለ ነው። እባካችሁ ወተትና መንጃ ፍቃድ። ኧረ እኔ እድር ፈልጋለሁ። እድር መሰብሰብ የሚፈልግ ዛሬ እንሰብስብ። ኧረ እኔም አለው ወደ ሰብስብ ይሄናት እኔም አለው ቢሾ ትገቢያለሽ? እገባለሁ። ለሁላችን እንዴት አለ ለምናችን ለሁላችን ብቻ ማህበር ነው እሱማ ማህበር ነው እድር አይደለም። አረ አንረሳሽም የእኔ እናት። እንዴት አንቺን ረስተን እንዴት የት ልንሄድ? ያ የመጀመሪያ ተመስገን የመንጃ ፍቃዱን ተወች። ምን ነው እሱ ዘመድ ነው እንዴ? ምን ነው አንቺ ራሱ አሽቃበጥሽ በጣም ለሱ። ምንድን ነው ችግርሽ? አይደለም መንጃ ፍቃዱን አንድ ላይ ነው የምትማሩት እንዴ? መጠርጠሩ አይከፋም ብዬ ነው። እና መጠርጠሩ አይከፋም። ባሌ እኮ ነው ልክ ብሎ ባሌ አንድ ቤት ነው እንደመጣችሁ ተወኬ እንደዛ ትይሩ ታዲያ በቃ ለአንቺ ደግሞ እንትን እንግዛልሻ የልብስ መኪና። እኔ እያሳሳኳችሁ እሱ እየለመነ ነው። እሺ አዎ አለ እሱም እዚሁ ሚስት አገኘሁ ብሎ ቢሆንም ባይሆንም እዚሁ ሚስት አገኘሁ አለ። ወይኔ የጉድ ቀን። አንቺ ግን ክፉ ነሽ። ብለሽ ቁርቁር ለምን አይገዛም? እኔ ለመንጃ ፍቃድ ስል እኮ ገርሞኝ ነው። እኛ እንትንን እንደ አለሙድን መስለን ነው። አይ መንጃ ፍቃድ እኮ ስንት ነው? 10,000 ብር ተለመኑ አይቀር እኮ ገፋ አድርጌ ለምን ብሎ ነው ወደ መንጃ ፍቃድ ሄደው እንጂ ኩርኩር ማለት ነው። መንጃ ፍቃድ እኮ መንጃ ፍቃድ ካወጣ በኋላስ ከዛ መኪናውን እንገዛለታለና በነካቸው ይችላል። አራት ይገና ስቴፑን በስቴፕ ይሆን አሁን እሱ ሙሉ ተመጪ በስቴፕ መንጃ ፍቃድ ከዛ መኪና ላይ ይመጣል። አየሻ በስቴፕ እውነቱን ነው በነካጃችን እና በሱ እኮ ነው የወጣው። ቅንጥራሞች ይችላል እንደ ደግሞ ተነዝብላ አይዞህ ማለት ነው። እንደዚህ የሚሳደበው ነክቶ አቀማማት እሱን ልሱ አይደለ እንደ የወጣው በዛ እኮ ነው የመጣው። በዛ መንገድ እኮ ነው የመጣው። አትይም ዛሬ ምሳ የበላው ስድብ ነው እንዴ ጆኒ የምለው? ቁርስ ሳይበሉ ነው እንዴ ገቡት? አይ ነው የሆነ የጎደላቸው ነገርም አለ። ምን ይጎላቸዋል? ክትባት ነው ተሰለፉ ሲባሉ አልሰለፍ ብለው የእኔ ስኳር ቢሆን ይሰለፋሉ። ለክትባት ግን አይሰለፉም።